ዙሪያ ጥምጥም አትልም። የመጀመሪያ ቀን ካየኋት ግን አጋጣሚ በመንታ መንገድ ላይ ልንገርህ በቃ ለእሷ የሆነ ጽኑ ስሜት አለኝ። ካየኋት ቀን ጀምሮ እነ ፓፒ ራሱ እየተቆጡ ሲያወሯት እኔ ስንስፍ ነው የምለው። በቃ አንቺ አንተ ለወንድሜ ራሱ አይደለም አንተ እኔ የቴን አፈቀርክ ብዬ ምን አልኩኝ? እኔም መበቀል ፈልገህ እንደሆነ እንደዚህ የምታደርገው አውቃለሁ፣ ግን በቃ ይቅር። ምንድነው ስለ በቀል የምታወራው? እኔ ምን አደረክኝ? አንተ ምን አደረክኝ? እኔ ምን ይሁን ብዬ ነው የምበቀል? በእንደዚህ አይነት ነገር ይቀልዳል? ምን አደረክኝ ብዬ ነው የምቀልደው? ኧረ ቢያንስ ሰላም ውድና ድንቅ ፋሚሊዎቻችን እንዴት ናችሁ? እግዚአብሔር ይመስገን አለን እንደተለመደው። ዛሬ እንግዲህ ለየት ባለ ነገር ነው የመጣሁላችሁ ፋሚሊ። ምን እንደምል አላቅም፣ በእውነት ምን እንደምል አላቅም፣ ምን ብዬ እንደማወራ ራሱ አላቅም። የጠራሁላችሁ ሰው ራሱ ማን እንደሆነ ሲመጣ ነው የምታውቁት። ልቤ ራሱ ካሁኑ እየመታ ነው፣ እየጨነቀኝ ነውና ምን ለምን ቀድሜ ላስረዳችሁ ለእናንተ ወይስ ከሁኔታው ዘው ትረዳላችሁ? ምን ይሻለናል ፋሚሊ? ካሁኑ እንዲህ ከጨነቀኝማ ኧረ እንደበለኝ። ከአሁኑ እንዲህ ከጨነቀኝ በኋላ እንዴት ነው የምሆነው? ጋይስ ምን መሰላችሁ፣ ብቻ አልንገራችሁ። በቃ ዝም ብዬ እስኪመጡ ጠብቄ እዛው ብታዩት ነው የሚሻለው። ማለት ሁለቴ ሶስቴ እኔ ማስረዳት ራሱ እኔ እንጃ ምን ብዬ እንደማስረዳ ስለማላቅ እነሱ ሲመጡ እነሱ ብዬ ደግሞ ግራ እንዳላገባችሁ ዛሬ የጠራሁት ማንን መሰላችሁ? ቤኪንና እህቱን ነው። እህቱን አይታችኋታል። ያቺ ቆንጆ የሆነች በትንሽ ነገር የምትመስል ደስ የምትልች እሷ ነች ዛሬ እንደዚህ ቆሜ እንዳውራ ምክንያት የሆነችኝና ምን እንደምል ከየት እንደምጀምር ብዬ እንደማወራ አላውቅም። በእውነት ዛሬ ጭንቅ ገና ካሁኑ ልቤን እየመታ ነው እና ከየትኛው እንደምጀምር አላውቅም። እኔ አፈርጠዋለሁ፣ እነሱም ካፈረጡ እሱ መድኃኒዓለም ይሁን። ፋሚሊ ጠርቻቸዋለሁ። ቤኪንም እንግዲህ ና ያልኩት ምክንያት አልነገርኩትም። ስጠራው ላውራ ፈልጋለሁ ስለው ባለፈው ፓፒን እንደዛ መላጣ ስላደረገው ምናምን በዛ ምናምን መስሎት ነበረ። እንዳልሆነ ነግሬዋለሁ። እሱም ቪዲዮ እንዴት እንዳያችሁት አላውቅም። እኔ በበኩሌ አልደበረኝም እንደዛ ማድረጉ ለመናገር አልደበረኝም። ፓፒ ትንሽ እጁን ነው የሰጠሁት ብሏል። እንግዲህ ይሁን። አሁን ስለዛ ላውራ አይደለም የመጣሁት። እንዲሁ እሱ ስነግረው እንደዛ ስለመሰለው እንዳልሆነ ልንገረው ብዬ ነው። እንዳልሆነ ነግሬዋለሁና የት ነው የምትኖሪው ያለሽበት ቦታ? ምን ያህል እንደምቆም አላውቅም። ዛሬ የት ነው የምትኖሪው ያለሽበት ቦታ? አንዱ ደቂቃ አንድ ሰዓት የሆነብኝ ምንኛ ያለት ነው ያንቺ ሰዓቱ በጣም እንጃ መምጫቸው እየራቀብኝ ነው። ዘውትር ይታየኛል መላው ቁመናሽ ፋሚሊ ፈጣሪ ዛሬ በንፋስ ሲጫወት ሲበተን ፀጉርሽ በትዝታ ኩሬ ፈዝዤ እሱ ፈጣሪ ከኛ እጅሽን ዘርግተሽ ባማረ ፈገግታ። ደግሞ የተረሳ ነገር ጋይስ ሰብስክራይብ እያደረጋችሁ ቆዩልኝ እነሱ እስኪመጡ።
ወንድሜ ደህና ነው። ሰሞኑን ጸባይ ተስተካክሏል። እግዚአብሔር ይመስገን። ድሮስ ጸባይ የለኝም። ምን ነበር ሰላም ልጅ ምን ሆኖ ዛሬ ደግሞ ምን ተፈጠረ ብዬ ስራትሽ ነው የመጣው። አይ ነው ብለሽ ነበር ብለኛል። እንደዛ ሰላም ነው። እንዴት ናችሁ? ቃልዬ ደህና ነች። ምን ትሆናለች? ጠፋ እኮ እሷ ጋር ምናምን እንደ ድሮ እንትን አትልም። እናንተ ማለቴ እነሱ እያሉ እንዴት እናስተካክለዋለን። አንተ በተሻሻልክበት እነሱ ያሉ እኔ እኮ ድሮም ከአንተ ጋር ችግር የለብኝም ታውቃለህ። አሁን ደግሞ እሱ ፈጣሪ ካለ ይበልጥ ያሰብከው ነገር የለም። አረ አስባለሁ ወንድሜ። አው ጸባይኛ እየሆንክ ነው። ችግር አለ እንዴ? አይ ችግር አይደለም። እና ምን መሰለህ ደህና ነሽ? ዝምታሽ ደግሞ በጣም ነው የሚጨንቀው። ዝምተኛ ናት። ይገርማል። አዎ ዝምተኛ ነች። ዝምተኛ ነሽ? እዚህ ነው እንዴት እኮ አታስቀምጠኝ። ግን ለምን ፈልገህ ነው? እንደሱ ይኝና ቀለል ብለሽ በጣም የጨነቀ ትመስላለህ። በሰላም ነው። አስጨነቅኳችሁ። ተጨንቄ ተጨነቅን። አንተ ተጨነቅ። ትንሽ ምን ሆነ? ትንሽ ይጨንቃል ዛሬ። አንተ ሰውዬ ረበናት እንዴ! መናገር የምፈልገው ነገር ካለ ተናገር። ስራትሽ ነው የመጣሁት። ይቅርታ እንዴ ከመጀመሩ ነው ደግሞ አንተ እንደዚህ ማለቃቀስ የጀመርክ? ምን መሰለህ ቤኪ፣ ዛሬ ማለት ይሄ ነገር ብቻዋን ነበር የፈለኩት እውነት ለመናገር ግን ደግሞ እሷን የተመለከተ ነው። ግን ኧረ ምንም አድርጋኝ አይደለም። ግን ብቻዋን ደግሞ ጠርቼ ሌላ ነገር ከሚመስል ባለበት ማለት ምን አገናኘው? እሷ ጋር ብቻዋን ጠርቼ በቃ ዙሪያ ጥምጥም አትልም። የመጀመሪያ ቀን ካየኋት ቀን ጀምሮ ወድጃታለሁ። ለእሷ ማለት እንዴት ልንገርህ? አላወራንም። እውነቱን ንገሪኝ። ነግሬሽ እሷ እንደዛ እሷን እንትን አትበላት እና ዝም ብለህ ወድጃታለሁ ነው የሚባል ነገር በቃ ለእሷ የሆነ ጥሩ ስሜት አለኝ። በቃ ካየኋት ቀን ጀምሮ እነ ፓፒ ራሱ እየተቆጡ ሲያወሯት እኔ ስንስፍ ነው የምለው። በጣም ለእሷ ሜቢ እንደ ምናምን አስበህ ከሆነ ችግር የለም። እንደ አይደለም ከእሷ ጋር ብዙ ነገር እያሰብኩ ነው ማለት ከአይምሮዬ ልጠፋ አልቻለችም ካየኋት ቀን ጀምሮ። አንተ እሷ እኮ ልጅ ናት። እንዴት ነው እንደዚህ ልትል የቻልከው? ልጅ ነች። አይ ነው ያማል እንዴ ማለት እኔ እንደ ቀልድ ነው ብዬ ወይ የሆነ ያሰብከው ፍራንክ ነው። ፍራንክ ልታደርገኝ ነው? ኧረ ቤኪ እኔ እንደዚህ ሰው ነው አይተኸኝ ታውቃለህ? እኔም እኮ ግራ ገብቶኝ ከልብኝ ነው። በቃ እንዴት ልበል? በቃ ስለሷ ማሰብ ማቆም እራሱ አልቻልኩም። እውነቴን ለመናገር እውነቱን ነው የምነግርህ። በቃ ምንም አይደለም። አንቺ ከኔ ተደብቀሽ እያወራሽው ከነበረ አይደለም፣ እንደዛ አይደለም። ግን እንደዛ አይደለም። ያናደዳሽ እውነቱን ንገሪኝ። ይኸውልሽ በኋላ ሌላ ነገር ካለ ይኸውልሽ ማለት ወንድ አይደለ እንዴ? ተረዳኝ። በቃ ምንድነው እኔ ፍቅር ላይ ትንሽ ትልቅ ብሎ ነገር የለም። በቃ ፍቅር ነው። ተረዳኝ። አይደለም አረ አንቺ ቆይ ምንድነው ከሱ ጋር የጀመርሽው ነገር አለ እንዴ? ይሳል ምንም የለም። አይ በቃ እንሂድኛ። ይኸውልህ ቤኪ አይደለም አይደለም ይገባል። አንተ እኔ ምንም በቀል ምናምን አይደለም። በቃ ከልቤ ነው አልኩህ አይደል እንዴ? ከልቤ ነው። ያን ነገር ተጠቅመህ እኔ እየቀለድኩ ነው መቻልኩኝ ቤኪ። እኔ እኮ በእኔ ያው ሁሉ ነገር ሲፈጠር በፍቅራችሁ መች ገባው? እኔ በሚፈጠረው ነገር እንደዛ ላረጋጋ ሞከርኩ እንጂ እሱ እኔ ስለሱ አላወራሁም። ይኸውልህ አሻ አድምጠኛ። አረረፉ አንተ ወንድ ልጅ እንደዚህ አይደረግም። ያለኝን ስሜት ስነግር እንደዚህ አይደረግም። ለመረዳት ሞክር ነው። አረቤክ አይደል እኔ አንተን በመጥራቴ እንዲጸጽተኝ ለምን ታደርጋለህ? እኔ እኮ መሀላችን ገብተህ ታረጋጋናለህ፣ እሷንም ታስረዳታለህ ብዬ ነው እንጂ ጭራሽ አሁን ለመጨረሻ ጊዜ እነግርሃለሁ። ከእሷ ገና ሕፃን ልጅ ነው፣ አልደረሰችም ለእንደዚህ አይነት ነገር።
አቤት እንደዚህ አይደል? እኔም መበቀል ፈልገህ እንደሆነ እንደዚህ የምታደርገው አውቃለሁ። ግን በቃ ይቅር። ስለ ምንድነው ስለ በቀል የምታወራው? እኔ ምን አደረክኝ? አንተ አሁንም አንተ እዛው ላይ ምን አደረክኝ? እኔ ምን ይሁን ብዬ ነው የምበቀል? በእንደዚህ አይነት ነገር ይቀልዳል? ምን አደረከኝ ብዬ ነው የምቀልደው? ምን ልበቀልስ ሞክረው? ስርዓት ይኖር። በቃ ከህቴ እራቅ። ገባህ አይደል? ሁሉም ነገር አረቤክ የባክ ለመረዳት ሞክር። እኔ ምንም የምረዳህ ነገር የለም። አንተ የሆነ ነገር አለ። እኔ ጭራሽ እኔ እንዲህ ላይ ነው ብዬ እንደዚህ አይነት ነገር ታወራኛለህ? ድፍረት ምን ሰው አይደለም አይደለም። ለጸባት አትቸኩል። ተረጋግተህ ለማውራት ሞክር። እሷ ምን የምታውቀው ነገር የለም ከአንተ እኩል የሰማችሁ። እሷ ላይ እንትን አትበል። ለመጨረሻ ጊዜ ነው ይሄው። ለመጨረሻ ጊዜ ነው የምነግርህ። አንተ በቃ እራቅ። በቃ ከሱ ሰማህ? ምን ማለት ነው? ዝም ብዬ እንዴት እርቃለሁ? እኔ እንደ አትሊስት ቢያንስ አንተ ምን አይነት ደፋር ነገር በቃ የሆነ ሰው ሞራል ሲሰጥህ ቤባ ጎበዝ አንበሳ ሲልህ የኔ እህት ላይ አይደለ ህፃን ልጅ ግን ኧረ ቢያንስ